ሰላም አድማጮቼ እንኳን እንደገና ወደዚህ የህይወት ታሪኬን ባጭር ወደማቀርብበት ፕሮግራም በሰላም መጣችሁ። ዛሬ ላቀርበው የፈለኩት አጭር ታሪክ ተማሪ እያለን በሰሜኑ የሀገራችን ክፍል በነበረው የግጭት ምክንያት ጦርነት ምክንያት ኢህአዴግ ወደ አዲስ አበባ እየገፋ በመጣ ጊዜ እንዴት ወደ ብላቴ እንደሄድንና ከብላቴ ወደ አዲስ አበባ ለመመለስ ስንሞክር የኢህአዴግ ሰራዊት አዲስ አበባን መንገድ ዘግቶ ስለነበር እንዴት ወደ ኬንያ ተመልሰን በስደት ቆይተን በኋላም ሀገር ከተረጋጋ በኋላ ወደ ኢትዮጵያ እንደተመለስ የሚያሳይ ታሪክ ነው። ይመስለኛል 3ኛ አመት የሜካኒካል ኢንጂነሪንግ ተማሪ በነበርኩ ጊዜ በ1983 እንደ ኢትዮጵያ አቆጣጠር ማለት ነው በሰሜኑ የሀገራችን ክፍል ተነስቶ በነበረው ጦርነት ምክንያት የኢህአዴግ ሰራዊት ወደ መሀል ሀገር እየገፋ መጥቶ ትግራይን ሙሉ በሙሉ ተቆጣጥሮ ወሎ አካባቢን ተቆጣጥሮ ጎንደርን በከፊል ተቆጣጥሮ አስታውሳለሁ። ደብረ ታቦር እኔ የተወለድኩበት ከተማ በኢህአዴግ ቁጥጥር ስር ሆኖ አዲስ አበባ ጎንደርንም ለመያዝ የተቃረቡበት ወቅት ነበር። በዚህ ደግሞ በደብረ ብርሃን በኩል ሸዋን የተወሰነ ክፍል ተቆጣጥረው በነበረበት ጊዜ ተማሪ በነበርንበት ጊዜ ይሄን ጉዳይ ዝም ብሎ ማየት ስላላስቻለን የሀገሪቱ ፕሬዝዳንት ጓድ ሊቀመንበር መንግስቱ ኃይለማርያም መጥተው በዩኒቨርሲቲ ውስጥ እንዲያነጋግሩንና የሆነ መፍትሄ ማፈላለግ ሀሳብ በመያዝ ተማሪ የነበርን ልጆች ጥሪ አቀረብ ለሀገሪቱ ፕሬዝዳንት ማለት ነው። ፕሬዝዳንቱም ጥሪውን ተቀብለው ከምን ያህል ጊዜ በኋላ እንደሆነ ባላስታውስም ወደ ዩኒቨርሲቲ ይመጡና በልደታ አዳራሽ 6 ኪሎ በሚገኘው የልደታ አዳራሽ ተማሪዎችን ይሰበስባሉ። ተማሪዎቹን ከሰበሰቡ በኋላ የኢትዮጵያን ታሪክ ከኋላ ተነስተው እየተረኩ በመምጣት በተለይም በትግራይ አካባቢ የነበረውን እንቅስቃሴ ፕሮፓጋንዳ ለመስራት ፈልገው በአጼ ዮሐንስና በአጼ ቴዎድሮስ መካከል የነበረውን ቅራኔና አጼ ዮሐንስ እንዴት ቴዎድሮስን እንዳስገደሉ ከዛም በኋላ የተለያዩ አመጾች በትግራይ አካባቢ እንዴት እንደተነሳ አሁን ደግሞ እንዴት ሀገር ለማጥፋት እንደተነሱ እና ብዙ ቦታ እንዴት እንደተቆጣጠሩ በዚህም ከቀጠሉ ጎንደርን ከያዙና ሰሜን ሸዋ ከተቆጣጠሩ ከዛ በኋላ ቀሪው መንገድ አዲስ አበባን ለመያዝ ቁልቁለት መሆኑን አስረድተው በመጨረሻም እኛ ለመወያየትና የተለያዩ መፍትሄዎችን ለመፈለግ የጠራናቸው ፕሬዝዳንት በዚህ ወቅት የትግራይ ልጆች እንደዚህ እየተዋጉ ባሉበት ጊዜ አሁን የምትጠይቁት ጥያቄ ሰላማዊ ሰልፍ እናድርግ ነው ወይስ ተሰብስበን እንወያይ ነው ወይስ እንደ ትግራይ ልጆች ታጥቃችሁ ትዘምታላችሁ የሚል ነበረ። እኛም በስሜት ሆነን አንዳንዶቻችንም ሳናስብበት ታጥቀን እንዘምታለን ብለን አጨበጨብን። በዚህ ምክንያት ፕሬዝዳንቱ የመጡት ከኛ ጋር ለመወያየት ቢሆንም እሳቸው ግን አስበውት የመጡት ፕሮፓጋንዳ ሰርቶ የዩኒቨርሲቲ ተማሪን ወደ ውትድርና ልኮ በዛም ምክንያት ድጋፍ አግኝቶ የነበረውን የመከላከል ኃይል ለማጠንከር እና የመጣውንም የኢህአዴግ ሰራዊት ወደ ኋላ ለመመለስ ስለነበር በጣም ተደስተው መልሱ ይሄ ነው ብለው መጨረሻም ስብሰባውን ዘግተው በመጡበት ሁኔታ ተመልሰው ሄዱ።
ይሄ ሲሆን የኔ ግምት ለፕሮፓጋንዳና ህዝቡን ለመቀስቀሻ እንጂ እኛን ወደ ማሰልጠኛ ጣቢያ ወስደው ወታደር ያረጉናል የሚል ሀሳብ አልነበረኝም። ይሁንና ከአንድ 2 ሳምንት በኋላ የጤና ባለሙያዎች ወደ የዩኒቨርሲቲዎቹ ተልከው የጤና ምርመራ እንድናረግና ለውትድርና ብቃት ማረጋገጫ የሚሆን ምርመራ እንዲደረግ ይሆናል። በዛም ምርመራ እናደርግና የተወሰነ ተማሪ ቢቀርም እንኳን በተለይም የአዲስ አበባ ልጆች ቤተሰቦቻቸው እዚሁ አዲስ አበባ ስለነበሩ ቢቀርም እንኳን በተለይም የክፍለ ሀገር ልጆችና የሀገራችን የተወለድንበት አካባቢ በኢህአዴግ ሰራዊት ቁጥጥር ስር የነበረ ተማሪዎች ምንም አማራጭ ስላልነበረን ለመሄድ ወስነን ለስልጠና ብላቴ ማሰልጠኛ ጣቢያ ወደሚባለው አካባቢ እንሄዳለን። በብላቴ ማሰልጠኛ ጣቢያ የ2 ወር የውትድርና ስልጠና የተሰጠ ሲሆን የውትድርና ስልጠናውም ሙሉ ስልጠና በሚባል ሁኔታ መልእክተኛ ማሰልጠንና ተለያዩ ለምሳሌ በገመድ ላይ ወንዝን መሻገር፣ በፍርግርግ ሽቦ ውስጥ መሳሪያ ይዞ እየተንፏቀቁ ማለፍ እና የኢላማ ስልጠና የመሳሰሉትን ስልጠናዎች በ2 ወር ውስጥ ካከናወን በኋላ ከብላቴ ወደ መሀል ሀገር ለመመለስ ተወስኖ ግማሹን በአውሮፕላን ግማሹን በአውቶቡስ ወደ አዲስ አበባ ለመመለስ ስራ ይጀመራል። በዚህ ሁኔታ እያለ በአውሮፕላን ምልልስ ተጀምሮ የነበረው 1-2 በረራዎች ከተደረጉ በኋላ ብላቴ ማሰልጠኛ ጣቢያ ሁከት ስለተነሳ የአውሮፕላኑ ምልልስ ይቆምና በተለይም በባስ እንመለስ የነበሩ ብርጌዶች እኔ 4ኛ ብርጌድ በሚባለው ብርጌድ ውስጥ ነው የነበርኩት። በ4ኛ ብርጌድ ውስጥ የኢንጂነሪንግ ወይም የ5 ኪሎ ተማሪዎች ብርጌድ የነበረ ነው። የአንበሳ አውቶቡስ ተመድቦልን በዚህ አንበሳ አውቶቡስ የወታደር ልብስ ለብሰን የመሳሪያ ትጥቅ ሲቀረን በቀር ሌላውን ትጥቅ ባሟላ ሁኔታ ወደ አዲስ አበባ ለመመለስ መንገድ እንጀምራለን። ወደ አዲስ አበባ እየተመለስን በነበረበት ጊዜ በተለይም አዋሳ ከተማ ስንገባ የኢህአዴግ ኃይል የደብረ ዘይት አካባቢን ተቆጣጥሮ መንገዱን እንደዘጋ መረጃ ስለደረሰን እና ሌላ አማራጭ ስለሌለን አውቶቡሶችን ይዘን እኛን ያሰለጠኑ የነበሩ የአየር ኃይል የአየር ወለድ አሰልጣኞችን ጨምሮ የነበረን አማራጭ ወደ ኬንያ ማቅናት ስለነበር አውቶቡሶቹን ይዘን ወደ ኬንያ እንጓዛለን። ኬንያን በደረስን ጊዜ የሚያስፈልጊው ግንኙነት ተፈጥሮ የያዝነው መሳሪያ እኛ ተማሪዎች እንኳን መሳሪያ አልያዝንም። አየር ወለዶቹ የያዙት መሳሪያ ትጥቃቸው እንዲፈቱ ተደርጎና ይዘናቸው የሄድነው ባሶች ወደ በኬንያ መንግስት ጥበቃ ውስጥ እንዲቆዩ ተደርጎ የኢትዮጵያን ጠረፍ ተሻግረን ወደ ኬንያ ሞያሌ የሪፊውጅ ካምፕ እንገባለን። በዚህ ወደ ሪፊውጅ ካምፕ በምንሄድበት ጊዜ ያው ኢትዮጵያ በነበረው ሁኔታ ተስፋ በመቁረጣችን በዛ ቆይታ በሪፊውጅ ካምፕ ቆይታ ብዙ አማራጮች እንደሚኖሩን አስበን ነበር። በተለይም በብላቴ ማሰልጠኛ ጣቢያ እየተሰበሰብን ስለኛ እናወራ የነበረውና ዓለም እኛ ላይ የነበረው አመለካከት በጣም በተጋነነ ሁኔታ ራሳችንን አስቀምጠን ስለነበር ወደ ኬንያ ስንገባ የተለያዩ የዓለም ሀገራትና ያደጉ ሀገሮች መጥተው ይወስዱናል የሚል ሀሳብ ነበር እና በዛ ሁኔታ ኬንያ ሪፊውጂ ጣቢያ ከገባን በኋላ
የዩኤችሲአር ካምፓኒ መጥቶ ቪዚት አድርጎን፣ ነገር ግን ከኛ ጋር የሄዱት አየር ወለዶች መሳሪያ በመሸጥና በተለያየ መንገድ ብዙ ብር በኪሳቸው ይዘው ስለነበር ይህን ብር በመጠቀም የተለያየ የምግብ አይነትና በተለይም በአካባቢው የሚገኙ ፍየሎችን እና ሌላ የምግብ አይነት እየገዙ ይጠቀሙና ይጨፍሩ ስለነበረ ሁሉም በዛ በሪፊውጅ ካምፕ የነበረ ተማሪና ወታደር ሁሉ ችግር እንደሌለበት ስለቆጠሩ ለ2 ሳምንት ምንም አይነት እርዳታ ሳይደርሰን ይቆያል። በዚህ 2 ሳምንት ውስጥ ግን ከብላቴ ይዘነው የሄድነው ብስኩት ኮቸሮ ይባላል። ብስኩት ይዘን ሂደን ስለነበር በቀን 2 እና 4 ብስኩቶች አካባቢ ይመስለኛል እየተሰጠን ለ2 ሳምንት ከቆየን በኋላ በወቅቱ የነበሩት የኬንያ ፕሬዝዳንት አራፍ ሞይ ይባላሉ። አራፍ ሞይ መጥተው ይጎበኙናል። አራፍ ሞይ መጥተው ከጎበኙን በኋላ ቃል ይገቡልናል። የተለያየ እቃዎችና ምግቦች በአስቸኳይ እንደሚልኩና እርዳታ እንደሚደርሰን ቃል ገብተው ፕሬዝዳንት አራፍ ሞይ ይመለሳሉ ማለት ነው። በቃላቸውም መሰረት የተለያዩ የቁሳቁሶች የማብሰያ እቃዎችና በተለይም የበቆሎ ዱቄት ተገንፍቶ የሚበላ ማለት ነው ይላክልናል። ያ የበቆሎ ዱቄት ግን በጣም ከጠበቅነው በታች ስለነበረ ብዙ ጓደኞቼ ተስፋ በመቁረጥ 2 ሳምንት እንደሆናቸው እንደተመለሱ አስታውሳለሁ። ወደ ኬንያ ስንገባ ግን የነበረን ትልቁ ተስፋ ከኬንያን ምድር እንደረገጥ የተለያዩ ሀገሮች እንደ አሜሪካ፣ አውስትራሊያ፣ እንግሊዝ እና ሌሎችም ያደጉ ሀገሮች መጥተው ተቀራምተው ይወስዱናል የሚል ሀሳብ ስለነበረን 2 ሳምንት ውስጥ በረሃብ ውስጥ ከቆየን በኋላ እህሉ በደረሰ ጊዜም የቃል የተገባው ጉዳይም በደረሰ ጊዜ በቆሎ ዱቄት ሆኖ በመገኘቱ ብዙ ተማሪዎች ፍራስትሬት አድርገው ወደ ኢትዮጵያ ይመለሳሉ። በወቅቱ ግን የኢትዮጵያ ሁኔታ የተረጋጋ ስላልነበረ እኔ ለመመለስ አልወሰንኩም ነበር። ይሁንና በኬንያ መቆየት ብዙም ተስፋ የሚሰጥ ነገር ባለመሆኑ ከትንሽ ጊዜ በኋላ ሰኔ 24 ጠቅላላ ጉባኤ እንደሚደረግና የወደፊት አቅጣጫ እንደሚታወቅ በኢትዮጵያ በኩል ይሰማል። ስልጣን በያዘው በኢህአዴግ ሚዲያዎች ይሰማል። ስለዚህ የግድ ሰኔ 24ን መጠበቅ አስፈልጎኝ ነበር እና በዛ በሰኔ 24 ስብሰባ ላይ የተወሰኑ ጉዳዮች ውሳኔ ያገኙና የኢህአዴግ መንግስት የሆነው አዲሱ መንግስትም እኛን ወደ አገር ለመመለስ የተወሰነ ጥረት ያደርግ ነበር። በመጀመሪያ በርከት ብሎ የተመለሰው ተማሪ ባሶቹን ከኬንያ መንግስት ጠይቀው እና አስለቅቀው ባሶቹ ወደ ሀገር ውስጥ ሲመለሱ በፍላጎት የመመለስ የሚፈልግ ተማሪ በባሶቹ ተሳፍሮ ወደ ኢትዮጵያ እንደተመለሰ አስታውሳለሁ። ከዛ በኬንያ መቆየት ብዙም ተስፋ ያለው ነገር ሆኖ ስላላገኘሁት እና ሌሎች ጓደኞችም ስላላገኘ ነው ብዙዎቻችን ከ1 ወር ተኩል በኋላ ቀይ መስቀል ፍላጎት ያላቸውን ተማሪዎች ወደ አገር ቤት የመመለስ እቅድ ይዞ ያስተዋውቅና የተወሰኑ አውቶቡሶች አቅርቦ ከኬንያ ሞያሌ ወጥተን ወደ ኢትዮጵያ ሞያሌ በመግባት ወደ አዲስ አበባ እንገባለን ማለት ነው። አዲስ አበባም ከገባን በኋላ ትምህርት ገና ያልተጀመረ በመሆኑ እና ክረምት ስለነበረ ወደ የወላጆቻችን ለተወሰነ ጊዜ ሄደን ትምህርት ሲከፈት እንደገና ትምህርት ወደ የዩኒቨርሲቲ ጆይን አደረግን ማለት ነው። ለዛሬው ያቀረብኩት አጭር ታሪክ ይመስላል። በሚቀጥለው ሌላ ፕሮግራም እስክንገናኝ በሰላም ቆዩልኝ። አመሰግናለሁ።
የጠበቀኝ አባት አለኝ ያሳደገኝ በሰማይ የለም እንዳንተ በምድር የለም